ጥቁሯ ቁጫጭ ከዕለታት አንድ ቀን ጥቁር ቁጫጭ ነበረች። እናም ከቤት ትወጣለች። ከዛ በኋላ ትንሿ ቁጫጭ ታያታለች። እንጨት ነገር ተጠለና አንቺ ትንሿ ቁጫጭ ሳቢው ይህን እንጨት ሳቢው ውሃውን መሻገር ፈልጋለሁ ትላታለች። ያቺ ትንሽም ቁጫጭ ትንሽዬ ስለነበረች ያንን እንጨት ለመሳብ አልቻለችም ነበር እና ትልቂቱ ትመጣና ያንን እንጨት በመሳብ ትንሿን ቁጫጭ ታሻግራታለች። ካሻገረቻት በኋላ እኔ ትልቅዬ ነኝ እኔ ተሻገርኩት ትላታለች። ያቺ ትንሿ ቁጫጭ ውሃ ውስጥ ትቀራለች። ትልቋ ቁጫጭ ግን መሀከል ላይ ባለ ድንጋይ ላይ በመቆም እኔ በደንብ ወጥቼዋለሁኝ አንቺ ግን ልትወጪው አልቻልሽም በማለት ትላታለች። ያቺ ትንሽዬ ቁጫጭ ተስፋ ላለመቁረጥ ትፍጨረጨርና ትወጣዋለች ያንን። ከዛም ጓደኞቿ ቤተሰቦቿ ምን ነው እች ትንሿ ቁጫጭ ከቤት ተወጣ ቆየች፣ በጣም ቆየች በማለት ለትንንሾቹ ልጆቿ ትነግራለች። ከዛ ድምፃቸውንም ለነሱ ታሰማለች። ከዛም ለምንድን ነው በማለት ስለ ምክንያቱ ተጠይቃቸዋለች። እነሱም ጠየቋት። የእናታችን መቆየት ትላቸዋለች። ምንድን ነው ምክንያቱ በማለት አይ አትፍሩ፣ ምንም አትፍሩ፣ ሄጄ አገኛታለሁ በማለት ትወጣለች። ከዛ ጓደኞቿን በመሄድ ጎረቤቱን በመሄድ ይፈልጓታል። ያችን ጥቁር ነብር ይፈልጓታል። ከዛ እስከሚያዋት ድረስ እሷም ድንጋይ ላይ ሆነ በመዝለል ላይ ሳለች ያዩዋታል። ከዛ እኛ እናግዝሻለን፣ ቆይ ተረጋጊ በማለት ይሏታል። ከዛ የዛፍ